ላይ ልጠይቅህ የምፈልገው ነገር አሁንታ በርሲሳን ታውቀዋለህ አይደለ? ቲክቶክ ላይ መንሱሬ አሁንታ በርሲያ ስባል እሰማለሁ። ይሄ ቲክቶክ ላይ አካውንት ነምበሩንና ቴሌብር አስቀምጦ እርዳታ ስጡኝ የሚለው ልጅ ነው አይደለ? ፊት ይዘህ ሚዲያ ላይ መምጣት የለብህም። ወላሂ ፈጣሪ ምስክሬ ነው። ፈጣሪ ምስክሬ ነው። ያንን ፊት ይዘህ ሚዲያ ላይ መምጣት በጣም ደፋር መሆንህን ነው የሚያሳየው። ይሄንን ቪዲዮ ይዩት። ቴዎድሮስ ካሳሁን ጎንደር ዩኒቨርሲቲ የክብር ዶክትሬት በሰጠው ሰዓት አዲስ አበባ ላይ ስካይላይት ሆቴል ዌልካሚንግ እናዘጋጅለት ተብሎ የተዘጋጀ ፕሮግራም ነው። መቻሬ ጫማ የተባለ ታውቁታላችሁ። መቻሬ ሜቢ እሱን ያዘጋጀው። ግን ይሄ ፕሮግራም ከፍተኛ ውስጠ ወይራ ያለበት ፕሮግራም ነው። ከጀርባ እንደምታዩት ሄሎ ታክሲ አለ። ይሄንን ፕሮግራም ሙሉ ለሙሉ ያዘጋጁት ሄሎ ታክሲ ነው። 1 ሚሊዮን ብር የተከፈለው ከሄሎ ታክሲ ላይ ወጪ ተደርጎ ነው። ስካይላይት ሆቴል ነበረ የተዘጋጀ ፕሮግራም። እንግዲህ እዚህ ፕሮግራም ላይ እንደምታዩት አርቲስቶቹን እንዳለዋቸው ራሱ ዳንኤል ዮሐንስም አለ፣ እነ መንሱር ጀማል አሉ፣ የተለያዩ አሁን እስር ቤት ያሉ ሰዎች አሉ። ይሄ ፕሮግራም እንግዲህ ለቴዎድሮስ ካሳሁን የተዘጋጀ ነው ብያችኋለሁ። ሄሎ ታክሲ ደግሞ አራውንድ 600 ሚሊዮን ብር አካባቢ ከህዝብ ላይ ይዞ ጠፍቶ ተመልሶ ፊንቴክን የመሰረተ ነው። ይሄንን ስንተነትነው እነዚህ አርቲስቶች አሁን የተያዙ አርቲስቶች ምን ይላሉ? ፊንቴክ እንደዚህ መሆኑን አናቀው ነበር ይላሉ። ሄሎ ታክሲ 600 ሚሊዮን ብር ይዞ እንደጠፋ ያውቃሉ እኮ እዛ ጋር። ግንኙነታቸው ከዳንኤል ዮሐንስ ጋር ግንኙነታቸው በፊንቴክ አይደለም፣ በሄሎ ታክሲ ነው። ሄሎ ታክሲ ላይም አብረው ስቴክሆልደር ሆነው ሲሰሩ ነበረ። ስለዚህ ዳንኤል ዮሐንስ ያን 600 ሚሊዮን ብር ይዞ መጥፋቱን እያወቁ ፊንቴክ ኢንቨስትመንት የሱ መሆኑን እያወቁ አሁን ላይ ሳናቅ ነው ወደዚህ ጉዳይ የገባ ነው ማለት አይቻልም። ያውቁታል። ነገሮች አናውቀውም ነበር ብሎ ከህግ ለማምለጥ የሚደረጉ ጥረቶች አሁንም ፍሬ አልባ ናቸው። ይህ ቪዲዮ ብቻ አርቲስት ሰለሞን ቦጋለ 5 ቢሊዮን ብር የሚፈጅ ሆስፒታል ላስገነባ ነውና ደጋግ ኢትዮጵያውያን ወዲህ በሉ እጃችሁን ዘርጉ ሲል ነበር የዛሬ 3 ዓመት ገደማ። ይሄን ሆስፒታል ከጓደኞቼ ጋር ሆኜ ልገነባ ያነሳሳይ ነገር ህንድ በነበርኩበት ሰዓት የህንድ ዶክተሮችና የኢትዮጵያ ደላላዎች በጋራ አንዲት ኢትዮጵያዊ ታማሚ ህፃን ላይ ሲያሰቃዩት ስላየው ነው ብሎ እንዲነግረውን ነበር። በደላላ ህንድ ሀገር አንዲት እናት ልጇን ይዛ ወደ ህንድ ትሄዳለች። ህንድ ከደረሰች በኋላ ደላላው ከዚህ ዶክተሩን ልጁን ኦፕሬሽን እንዳታረገው ሂሳብ ስላልተከፈለ እያለ ሲያሰቃያት የልጁ ሆድ እያበጠ ሲመጣ በማየቴ ምክንያት ሀገሬ ላይ 5 ቢሊዮን ብር የሚያወጣ ሆስፒታል ለመገንባት አቅጃለሁና ደጋግ ኢትዮጵያውያን እጃችሁን ዘጉ ብሎ በኢትዮጵያ ንግድ ባንክና በአቢሲኒያ ባንክ ገንዘብ ሲላክለት ነበር። ከዚህ በተጨማሪ ሆላንድ ሀገር ያለው ፊሊፕስ የተባለው ኩባንያ ግማሹን ከቻልክ ግማሹን ደግሞ እኛ ችለን ሆስፒታሉን እናስገነባዋለን፣ ሆስፒታሉ ሲያልቅ ደግሞ ሁሉንም የሆስፒታሉ እቃዎች በፊሊፕስ ማቴሪያሎች እንሞላለሃለን ብለውኛል እያለ ሲያለቅ ሲያነባ ኢትዮጵያውያንም እጃቸውን ሲዘረጉ ነበር። ከዚህ በተጨማሪ በቴሌ አጭር ስልክ ቁጥርም ብር እንዲላክ እያመቻቸው ነው ሲል ነበር ሰይፉ ፋንታሁን ላይ ቀርቦ እና ይኸው 3 ዓመት ሆነው። ቄሱም ዝም ምኑም ዝም ነው የሚባለው። የታረከው ብለን እንጠይቀሃለን አንረሳማ። እኛ የታረከው ስንት ብርስ ተለቀመ? ለምንስ ተቋረጠ? ለምንስ ለቀምክና አቋረጥከው ማለት እንፈልጋለን እንደዚህ ጋር። ሌላኛው የወሎ ተርሸሪ ሆስፒታል ነው። ወሎ ተርሸሪ ሆስፒታልም እንደዚሁ እናስገነባላችኋለን ተብሎ በሎተሪ ሲለቀም ከርሞ የሎተሪ ብሩ የት እንደገባ አይታወቅም ብሎ ነበረ የፌዴራል ኦዲት አንድ ጊዜ። እና እሱን ነገር የታደረሳችሁት በእርግጥ ከግለሰቦች ላይ ተነጥቆ ወደ ወሎ ሆስፒታል እንደተሰጠ ሰምተናል። እና የት ደረሰ የወሎ ሆስፒታል? ያ ሁሉ የተወራለት ያ ሁሉ ገንዘብ የተለቀመለት ከሰራተኞች ከሎተሪ ከተለያዩ ገቢዎች ብር ሲለቀም ነበር። እና እሱንም አልረሳነውም። ያጠፋችሁ የሎተሪ ብርን የሰረቃችሁ ሰዎችስ ዝም ተባላችሁ? ህግ የለም በሀገሩ። በቃ የሰረቀ ሰው ዝም ነው የሚባለው ወይ?
እኔ የምላችሁ ጎበዝ አንድ ወቅት የሰንዳፋ አትሌቲክስ መንደርን በዓለም አቀፍ ስታንዳርድ እንገነባለን ብለው በየቦታው ስፖንሰር ሲፈለግ ቴሌቶን ሲዘጋጅ ሎተሪ ሲቆረጥ ነበር። ሰንዳፋ ላይ ግን ምንም አይነት የአትሌቲክስ መንደር አላየንም እና የት ሄደ ያ ብር? እውነት የምታውቁ ሰዎች እስቲ እናንሳ ጥያቄውን። ጸጥ አላችሁ ማለት ነው፣ ተረሳላችሁ ማለት ነው። ማን ነበር በማን ነበር ብሩ ሲንቀሳቀስ የነበረ? ያ ሁሉ ብር ሼክ መሐመድ አሊ አለሙዲን የሰጡት ብር በሚሊዮን የሚቆጠር ብር እንደሰጡ ትዝ ይለኛል። ብዙ ባለሀብቶችም ገንዘብ አዋጥተዋል እና ያ ነገር የት ሄደ? መሬት ላይ ያለው ነገር ምንም አይነት የአትሌቲክስ መንደር አይደለም፣ የታጠረ መሬት አላየንም እና የምታውቁ ሰዎች እባካችሁ እስቲ ኢንፎርሜሽኑን የምታውቁ ማስረጃ ያላችሁ ሰዎች ብትልኩልን መልካም ነው። ያው አረሳናትም ለማለት ይበቃናል። What is your gender? አላቅም። ሞክሪ። What is your gender? አላቅም። አንዳንዴ እኮ ለመፈመስ ትሞክራለህ። በቃ ካልቻልክ you have to leave። በቃ ትተዋለህ እኮ የሆነ ቦታ ደግሞ እድልን ትሞክራለህ። በእውነት ያ ልጅ አልፈምስ ያለ ነፍስ ነው። በእውነት በዛ ፊት ደግሞ ይደረቅ አይወጣም። ሲሪየስ በጣም በዛ ፊት ሜዳ ላይ አይመጣም። አይነት አለው። የሚወጣ ፊት አለ፣ የማይወጣ ፊት አለ፣ ባይናቹራል ለሚዲያ የሚሆን ፊት አለ። ስለዚህ ጋሽ ፊት ሚዲያ ነው። ስለዚህ እንደው አልፈምስ ያሉት ነፍሳቶች ራሳቸውን እያስጨነቁ ነው። ያን ቪዲዮ ልኮልኝ ነው ያየሁት። ተዘጋ ታሸገ የሚለው ለምን እኔ ከቢሮ ምንም አይነት ነገር እንዳይነገረኝ አድርጌያለሁ። በቃ እኔ አንድ ሳምንት የለውም፣ አንድ ሳምንት አሁን ሪላክስ ቫኬሽን ነው የመጣሁት። ቫኬሽን ውስጥ ደግሞ በጣም ብዙ ማሳካቸው መሰራቸው ነገሮች ይኖሩኛል። ግን ሪላክስ ማድረግ ስለመፈልግ ኮምፕሌን አትንገሩ ብዬ ነው የመጣሁት እስክመለስ ድረስ ጭቅጭቅ ስላልፈለግኩኝ እና ይሄኛው አልፈምስ ያለው ነፍስ ራሱን አስጨንቆት አልፈምስ ያለ ነፍስ ያለው እንዴ ለይመች ለማንኛውም ይጉድ ጥበቃ ባለስልጣን የሚባል መስሪያ ቤት አላት። በየክልሉ የራሱ ቅርንጫፎች ያሉት በበጀት የሚተዳደር ኃላፊዎቹ በገመቺስ የሚሄዱ ሰራተኞቹ በሰርቪስ የሚሄዱ የተደራጀ በበጀት የሚተዳደር ደሞዝ ሲያንስባቸው ደሞዝ አነሰብን ብለው ጥያቄ የሚያቀርቡ ሰራተኞችና የስራ ኃላፊዎች ያለው ዋና ዓላማው የሸማቾችን ደህንነት መጠበቅ የሆነ መስሪያ ቤት አለው። ለምሳሌ እኔና እናንተ መብላት ባስፈለገን ሰዓት እነዚህ ነጋዴዎች ምግብ የሚሸጡ ነጋዴዎች ተደራጅተው ወይም ሞኖፖላይዝ አድርገው እኛ መክፈል የማንችለውን ፕራይስ ሴት ያደርጉብንና እኛን የመኖራችንን ህልውና አደጋ ላይ እንዳይጥሉት የሚከላከልልን መስሪያ ቤት በተለያዩ የግዢ ዘርፎች በተለያዩ የሽመታ ዘርፎች ውስጥ የሸማቹን ደህንነት የመጠበቅ ኃላፊነት ያለው መስሪያ ቤት ነው ያላት ኢትዮጵያ። ምን እንደሚሰራ አንድ ቀን እስቲ የሰራው ስራ ያረጋገጥከው የሸማች ደህንነት ምንድነው? ሰሞኑን በተከሰተው ጉዳይ በራሱ የሸማቾችን እንዴት ነው የጠበቃቸው? ከፊንቴክ ጋር በተያያዙ ጉዳዮችን እንዴት ነው የጠበቃቸው ብላችሁ ጠይቁት። የት እንዳለ ራሱ የማይታወቅ ግን በጀተር የሆነ ከኛና ከናንተ ደሞዝ ላይ ወይም ደግሞ ከነጋዴው ማህበረሰብ ላይ ተሰብስቦ በጀት ተይዞለት ደሞዝ የሚከፈለው መስሪያ ቤት የራሱ ቢሮ ያለው ማለት ነው። ኢትዮጵያ የህዝብ እንባ ጠባቂ ተቋም አላት። የህዝብ እንባ ጠባቂ ተቋም መራራ ጉዲና አታስለቅሱን እንጂ መች ጠባቂ ቅጠሩልናል ብሏል። እና የህዝብ እንባ ጠባቂ ተቋም ህዝብ እንዳያለቅስ የሚካሄድ ይሄን በጀተሪ ነው ስራ አለኝ ብሎ ሪፖርት የሚያቀርብ ማለት ነው። ይሄን ያህል ማህበረሰብ እንዳያለቅስ አድርጌዋለሁ። እንግዲህ እነዚህ ናቸው። ኢትዮጵያ የጸረ ሙስና ኮሚሽን አላት እኮ ኢትዮጵያ ፌዴራል የስነ ምግባርና የጸረ ሙስና ኮሚሽን ለዛውም በይፋዊ ቪዥኑ ላይ በ2000 ቅብጥስ ዓመተ ምህረት
ኢትዮጵያን ከሌብነት ጽዱ አረጋታለሁ ብሎ በግልጽ ቪዥኑን ያስቀመጠ መስሪያ ቤት ነው ያለ። ይህ እነዚህ ምንድነው ስራችሁ ነው እኮ ምንድነው? በፉከራና በሽለላ ሌብነት ሊቆም ይችላል? ሰሞኑን እንግዲህ በተከሰተው በፊንቴክ ጉዳይ ላይ ወጣቶች ብቅ ብለዋል። እንደዚህ ሌብነትን ሊዋጉ የመጡ ወጣቶች። ነገር ግን እንደዚህ አይነት ነገሮች በጣም ሪስኪ ናቸው። ትምህርት ይፈልጋሉ፣ ዶክመንቴሽን ይፈልጋሉ፣ ሶርስ ይፈልጋሉ፣ የተደራጀ መሆን ያስፈልጋል። ቢያንስ እነዚህ ልጆች ሰብስቢያቸው የተፈጠረው አጋጣሚ ጥሩ ነው፣ ያግዙኛል፣ የእኛን ስራ ነው የሚሰሩት ብለው ከነዚህ ከሶስት መስሪያ ቤቶች ንውስጥ ይቆይ ስልጠና እንኳን ልስጣችሁ፣ ስልጠና ሰጥቻችሁ ዶክመንት እንዴት ነው የሚደራጀው? ቢኮዝ የአንድን ካምፓኒ ብራንድ ጠቅሰን ወይም ደግሞ የአንድን ሰው ስም ጠቅሰን የሆነ ነገር ነው ብለን በምናወራበት ጊዜ ሳይሆን ቢቀር ካምፓኒው ላይ እና ሰውየው ላይ የሚያመጣው ተጽዕኖ ቀላል እንዳይመስላችሁ። ስለዚህ እንደዚህ አይነት ነገሮች እንዳይፈርሱ ስለምፈልግ ነው። ኃይሌ ሲድኒ ኦሎምፒክ ላይ ሮጦ አንደኛ ሲወጣ ሁላችንም ሯጭ ለመሆን ጓግተን ነበር። ከዛም በኋላ ኃይሌ ብቻ ሯጭ ሆኖ ቀጠለ። አሁንም የመጡ ልጆችን ወደኋላ እንዳይመለሱ በተለያዩ ጫናዎች ውስጥ እንዳይወድቁ ቢያንስ በራሳቸው ትናንሽ ስልክ ነው እየቀረጹ ወደዚህ እያመጡልን ያሉት። እንደዚህ ነገሮች እንኳን እንርዳቸው፣ ከተሰጠኝ በጀት ላይ ያግዙናል የሚል አካል እንዴት ይጠፋል? አስቡበት። እውነት ለመናገርና ጥሩ ነው መምጣታችሁ፣ ግን ጥንቃቄ ይፈልጋል። በተለይ የዶኩሜንቴሽን ጥንቃቄ ይፈልጋል። የማስረጃ ጥንቃቄ። ማስረጃ ምንድን ነው? መረጃ ምንድን ነው? እያንዳንዱ የምንናገራቸው ነገሮች ምን አይነት ማስረጃ ይዘን ነው የሚለውን ነገር ስለምፈራ ነው መምጣታችሁ። በእርግጥ ደስ ነው ያለኝ። ሁላችሁም በጣም በዝተናል አሁንና ቢያንስ ሀገራችን ላይ እንዳሰኛቸው የሚሰርቁ ሰዎች እቃውን ከማንሳታቸው በፊት 1-2 ጊዜ እንዲያስቡበት እያረግናቸውን ያለ ነው። በዚህ አጋጣሚ ይህ ሶሻል ሚዲያ ዶክመንት ይይዛል። በጣም ነው ዶክመንት የሚይዘው እና ሰሞኑን እስቲ ጨፍሩ ጎንደርኛ የሚል ዘፈን ላይ ዳንኤል ዮሐንስን አየሁት። አንድ ልጅ ነው የላከልኝና ዳንኤል ዮሐንስን አየሁት እና ዳንኤል ዮሐንስ ለካ እንትን ነበረ፣ ክሊፒስት ነበር ለካ። እና ሌላው ጉድ አደረገችኝ አዲስ አበባ ነው የሆነ ነገር ቆይ ለቀንትንላችኋለሁ። እዛ ላይም ይሄ ልጅ አለ። ምን ይነግረናል? የምንናገራቸው ነገር ሶሻል ሚዲያው በራሱ ዶክመንት አድርጎ ያስቀምጣቸዋል። ነገ የምናፍርበት እንዳይሆን ጥንቃቄ መደረግ አለበት። ዝም ብለን እንደ መንሱር ጀማል ወጥተን የምንለፈልፍ ከሆነ ነገ ያወራናቸው ነገር ማፈሪያዎች ይሆናሉ፣ ለልጆቻችን ማፈሪያዎች ይሆናሉ፣ ለራሳችን። ስለዚህ ጥንቃቄ ያስፈልጋል። እውቅናም ሲመጣ እውቅናውን በስነስርዓት ይዞ መኬድ አለበት። ስለዚህ እነዚህ የጠራኋችሁ የመንግስት መስሪያ ቤቶች በበጀት ነው የምተዳደሩትና ቢያንስ እነዚህ ልጆች ጠርታችሁ ስልጠና የሚሰጥበት ሁኔታና ተቀራርበን የምንሰራበት ሁኔታ ሊመቻች ይገባል። የእናንተን ስራ ጭምር እየሰራንላችሁ ስለሆነ ማለት ነው።